የአእምሮን ሰላም ከሚሰጡን ነገሮች ውስጥ የተለያዩ ሀሳቦችን አንስተን እንጫወታለን። ቁጭ ብለን ፈዘን ሀሳባችንን ወስዶት የሆነ ነገር በትካዜ ውስጥ የምንቀመጥባቸው አእምሮአችንን ሰላም ያሳጡን ነገሮች ምንድን ናቸው? እነዚህ አእምሮአችንን ሰላም የነሱን ነገሮች ምን እንደሆኑ አንድ በአንድ አንስተን እንነጋገራለን። የመጀመሪያው ነገር ከተሰጠን ብዙ ነገር ይልቅ አንዲቷን ያልሆነችልንን ነገር አንስተን በአእምሮአችን ውስጥ ማመላለስ። ለምሳሌ በጣም ቆንጆ የሆነ አለባበስ ሙሉ ልብስ ለብሰን ወደ አንድ ቦታ እየሄድን ጫማችን ግን ትንሽ ቆሻሻ ቢነካው በጣም ረጅሙን መንገድ ስንመጣ ብዙ ሰዎች ዋው አለባበስ በጣም ደስ ይላል እያሉ እየነገሩን፣ አንድ ሰው ግን ጫማህ ቆሽሿል አለባበስን ትንሽ ቀይረው ቢለን ከዛ ከብዙ ከቆንጆ ነገር ይልቅ ያቺ ቆሻሻ የተባልነውን ነገር ለምን እንይዛለን? አእምሮአችንን ሰላም ከሚነሱ ነገሮች መካከል ውስጥ አንደኛውና ትልቁ ነገር ይሄ ነው። ሰላም እንደምን አላችሁ? ዛሬም ደግሞ በተለየ ቪዲዮ ተገናኝተናል። በእምነት አያሌው ነኝ። የተለያዩ ሀሳቦችን አንስተን ዛሬ እንነጋገራለን። አንደኛው ነገር ከተሰጠን ብዙ ነገር አንዷን ያልሆነችልንን ነገር እያሰብን መጨነቅ የለም። ሁለተኛው ነገር መውቀስ፣ ወቀሳ በጣም አእምሮአችንን ሰላም ከሚነሱ ነገሮች መካከል ዋነኛውና ትልቁ ነገር። ወቀሳ በህይወታችን ውስጥ ብዙ ጊዜ ለዞም በቤተሰቦቻችን ይሄ ነገር ሲደጋገም ሲጎራ ትሰሙታላችሁ። እኔ ነኝ ለዚህ ነገር ልጆቼ እንደዚህ እንዲሆኑ ብሎ አባት ሲያዝን ራሱን ሲወቅስ፣ እናት ራሷን ልጆቼ እንደዚህ የመሆናቸው መንገድ እኔ ነኝ እያሉ ራሳቸውን ብዙ ጊዜ ሲወቅሱ ትሰማላችሁ። እኛም ደግሞ በስራ ውስጥ ብዙ ጊዜ እንሞክርና ያ ነገር ሳይሆንልን ሲቀር ሁል ጊዜ ራሳችንን እንወቅሳለን። አእምሮአችንን ሰላም ከሚነሱ ነገሮች ውስጥ በጣም ትልቁ ነገር ደግሞ ወቀሳ። ስለዚህ እነዚህ ነገሮች ከአእምሮአችን እያስወገድን ስንመጣ አእምሮአችን ሰላም እያገኘ ሲመጣ ህይወታችን እየተረጋጋ ይመጣል። ከእንደገና አራተኛው ነገር ደግሞ ምንድን ነው? ነገሮችን ሁሉ ወደ ግል መውሰድ። ይህም ምንድን ነው? ለምሳሌ በምንሰራበት ቦታ ወይንም ደግሞ ከጓደኞቻችን ጋር የኛን ሐሳብ ሰዎች አልቀበል ሲሉን ስለማይወዱኝ ነው፣ ስለሚጠሉኝ ነው፣ የኔን ሐሳብ የማይቀበለው ባለፈው እጄን ሳወጣ ያልተቀበለኝ ለዛ ነው እያለን አእምሮአችንን ሁሉ ጊዜ እረፍት እያሳጣ ነው በሐሳብ በትካዜ እንዲሄድ አእምሮአችንን ሰላም እየነሳን ከምናስጨንቅባቸው ነገሮች መካከል እነዚህ ነገሮች በጣም ትልቁን ፓርቲ ይዛሉ። የመጀመሪያው ነገር ካለን ብዙ ነገር ይልቅ አንዷን የሌለችንን ነገር እያሰብን መጨነቅ ነው። ሁለተኛው ነገር ደግሞ ወቀሳን በህይወት ውስጥ ማብዛት። ወቀሳ በጣም በህይወታችን ውስጥ መቀነስ ያለብን ነገር ቢኖር ወቀሳ፣ አእምሮአችን ሰላም እንዳይሆን ከሚያስደርጉት ነገሮች መካከል። ሶስተኛው ነገር ማጣጣል። በህይወታችን ውስጥ ማጣጣልን ከህይወታችን ማስወገድ ያለብን ነገር ቢኖር ማጣጣልን ከህይወታችን ውስጥ የማናወጣ ለምንሞክራቸው ወይንም ደግሞ ለሚደረጉት ነገሮች ሰዎች የሚያጣጥሉ አይነት ሰዎች መካከል ላይ የምንሆን ከሆነ ህይወታችን አሁንም አእምሮአችን ሰላም ከማጣት ውጪ ሰላምን ማግኘት አይችልም። አራተኛ ነገር ምንድን ያለው? አራተኛ ነገር ነገሮችን ሁሉ ወደ ግል መውሰድ። ነገሮችን ሁሉ ጊዜ ወደ ግል መውሰድ። ስለማይወዱኝ ነው፣ ስለማይፈልጉኝ ነው የኔን ሐሳብ የማይቀበሉት እያለን ነገሮችን ብቻችንን ወደ ግል ወስደን መጨነቅ፣ ማዘን፣ ማልቀስ፣ መደበር ውስጥ የምንገባበት ነገር ቢኖር ነገሮችን ግለኛ አናደርጋቸው። በጣም ይሄኛው ደግሞ በጣም ከሚገርመኝ አምስተኛው ደግሞ ብዙ ጊዜ ቤተሰቦቻችን ላይ እንደዚሁም ደግሞ አንዳንድ ጓደኞቻችን ላይ እኛ ላይም በጥቂቱ የሚፈጠሩ ግን የአእምሮ ሰላምን በጣም ከሚነሱ ነገሮች መካከል ትልቁን ድርሻ ይወስዳል። ማጋነን። ብርጭቆ ሲሰበር፣ እስክሪብቶ ሲሰበር፣ የሆነ ነገር ሲደረግ ነገሮችን አጋኖ ማየት። ለመፍትሄው ከመዘጋጀት ይልቅ ነገሮችን በጣም አጋነን የምንይዝበት መንገድ ልክ ያልሆነ መንገድ። ስለዚህ ከህይወታችን ማጋነንን መቀነስ አለብን። ልጆቻችን ደብተር ረስተው ቢመጡ ማምጣት የሚችሉበት መንገድ ካለ ማምጣት፣ ካልሆነ ግን ገዝተን መሙላት። ብዙ ጊዜ ቤተሰቦቻችን
ብዙ ጊዜ ቤተሰቦቻችን ቤት ውስጥ ብርጭቆ ሲሰበር እኔ ሶፊ ገርፎኝ እኔ በዚህ በኩል ወጥቼ ነገሮቹን ቀላል ከማድረግ ይልቅ አጋነን ወደ ብጥብጥና ወደ ችግር ከመግባት ውጪ ምንም ነገር ያተረፍነው። ስለዚህ አእምሯችንን ሰላም ከሚነሳው በጣም ትልቁ ነገር አንዱ ማጋነን። ቀጣይ መደምደም፣ ሁሉንም ነገር መደምደም። በቃ ነገሮችን እኔ ሰው አይፈልገኝም፣ እኔ ሰው አይወደኝም፣ ይሄ ነገር የተበላሸው በእኔ ምክንያት ነው። በቃ ቀጥታ ድምዳሜ ውስጥ መግባት፣ ነገሮችን ግራና ቀኝ አለመመልከት። ሁልጊዜ አእምሯችን ላይ ሰላም ከሚነሱንና ሰላም ከሚያሳጡን ነገሮች ውስጥ በጣም ትልቁን ፐርሰንት ደግሞ የሚይዘው በነገሮች ቶሎ ብሎ ድምዳሜ መውሰድ፣ ጉዳዩን እንደ ቀድሞ እንዳልኳችሁ እንደ አምስተኛው ነገሮችን ወስዶ ከራስ ጋር ማገናኘት፣ ለነገሮች ድምዳሜ ቶሎ ለመስጠት መቸኮል የለብን። ከእንደገና ሰባተኛው በህይወት ውስጥ ሰዎች የሚሉንን ነገር ሁሉ መቀበል። አንተ አትረባም ሲባል አዎ አትረባም ብሎ መተው። አንተ አትችልም ሲባል አዎ አትችልም። አትረባም ስትባል እኔ በጣም ነው የምረባው ነው ማለት ያለብን። ሰው መጽሐፍ ቅዱስ ላይ ሲናገር የአፉን ፍሬ ነው የሚበላው። ብዙ ጊዜ እኛ አበሾች መልካም ንግግር ከመናገር ይልቅ ከአፋችን መጥፎ ነገር ይቀድመናል። ግን በህይወታችሁ ውስጥ በተአምር ማስገባት የሌለባችሁ ነገር ቢኖር ይህንን መጥፎ ንግግር ሁልጊዜ አእምሯችሁ ወደ ውስጥ አስገብቶ የሚያስብ ከሆነ በማንኛውም ነገር አእምሯችን ሰላም እንዲያጣ የሚያደርገን ነገር ትልቁ ነገር። ስለዚህ በተአምር መቀበል የሌለባችሁ ነገር፣ ለጉዳዩ ጥፋተኞች ልትሆኑ ትችላላችሁ። አዎ ልክ አይደለሁም አጥፍቻለሁ ማለት በጣም ትልቅ ነገር። ግን ራስ ላይ መለጠፍ ነገሮችን አንተ አትችልም፣ አንተ ደነዝ፣ አንተ አትረባም ተብለን ያንን ነገር ተቀብለን ብቻችንን ውስጣችን ላይ ማብሰልሰል የለብንም። አዎ ተሳስቻለሁ፣ ለተሳሳትኩት ነገር አጥፍቻለሁ። ግን በጣም ትልቁን ነገር መውሰድ ያለብን አትረባም ስንባል አዎ አትረባም ብለን መሄድ የለብንም። በጣም እረባለሁ፣ በእውነት በጣም እረባለሁ ብለን ነው መናገር ያለብን። ያለበለዚያ ያ ነገር አይምሯችን ውስጥ ተቀምጦ ቀናችንን፣ ሰዓታችንን፣ ምሽታችንን፣ ብዙ ነገራችንን ይወስድብናል። ስለዚህ በጣም መጠንቀቅ ያለብን ነገር። ሌላው ደግሞ በነገሮች ግትር አለመሆን። ይሄ ደግሞ ስምንተኛው በነገሮች ግትር አለመሆን። ይሄ ብዙ ጊዜ በፖለቲከኞች፣ በእምነት ተቋማቶች ብዙ ጊዜ እናስተውለዋለን። የኔ ብቻ እምነት ነው ልክ፣ ሌላው እምነት ልክ አይደለም ብለን ሰዎችን ለመረዳት ለመስማት ምቾች አይደለም። ነገሮችን ግን ወደ ቀኝም ወደ ግራም ብለን መመዘን አለብን። ግትር መሆን የለብን። ነገሮችን በደንብ አድርገን አይተን በደንብ አድርገን አውቀን ብንነጋገር ከሰዎች ጋር ብዙ ነገሮች ልናተርፍ እንችላለን። ዘጠነኛው ስሜታዊ አለመሆን። በስሜት ተነስተን ምንም አይነት ነገሮችን ማድረግ የለብንም። ከሰዎች ጋር ስንነጋገር በስሜት ከመነጋገር ይልቅ ዝም ብለን ነገሮችን አሳልፈን መፍታት። በስሜት የምንወስናቸው አለቃዬ ተናግሮኛል ብለን የሥራ መልቀቂያ ማስገባት፣ ይሄ ስራ በቃ ይሄን ሳምንት እንትን ብሏል ብሎ ዘግቶ ለመጥፋት ከመሞከር፣ ከዚህ ሁሉ በስሜታዊነት ከመወሰን ይልቅ ለራስ ጊዜ ሰጥቶ ነገሮችን መፍታት። ለባለ ትዳሮች ከቤተሰብ ጋር፣ ከታላቅና ከታናሽ ጋር፣ ከአለቃ ጋር ያለንን ግንኙነት ብዙ ጊዜ በስሜት ተነስተን መወሰን የለብን። ትንሽ ጊዜ ወስደን ማሰብና ማሰላሰል አለብን። ሌላው በጣም ደግሞ አይምሯችንን ሰላም ከሚነሱን፣ ጤንነታችንን ከሚወስዱ፣ በትካዜ ውስጥ ከሚከተን ነገር ውስጥ አንደኛው 10ኛው በጣም በላይ መጨነቅ። ሞክሩ። በህይወት ውስጥ ባለ ምልልስ ውስጥ መሞከር ያለ ነው። ግን ከአቅም በላይ ያንን ነገር መፍታት እንደማንችል እያወቅን መጨነቅ፣ ማሰብ፣ በነገሮች ሁሉ መውጣት መውረድ። የማትችሉትን ነገር መጨነቅ አያስፈልግም። ሞክራችሁታል፣ ካልሆነ ያንን ነገር ትታችሁ ወደ ተሻለ ሌላ ነገር ውስጥ መግባት ነው እንጂ ከመጠን በላይ መጨነቅ አይምሯችን እንዲጎዳና በጣም በትካዜ ውስጥ በሐሳብ ሁል ጊዜ የምንሄድ ሰዎች፣ ከዛም አልፎ ደግሞ ብቻችንን መንገድ ላይ እያወራን የምንሄድ ሰዎች እንሆናለን ከመጠን በላይ መጨነቅ። ስለዚህ እነዚህ 10 የዘረዘርኩላችሁ ነገሮች በህይወታችን ውስጥ
ለአእምሯችንን ሰላም የሚነሱ ለነገሮች ምቹ እንዳንሆን ለለውጥ ምቹ እንዳንሆን ብዙ ነገሮችን በህይወታችን ውስጥ መቀየር እንዳንችል ከሚያደርጉን ነገሮች መካከል እነዚህ 10 ናቸው። በህይወታችሁ ውስጥ ይጠቅማችኋል ብዬ እኔ በህይወቴ ውስጥ የጠቀሙኝ ነገር ነው ለእናንተ ያቀርባችሁ። ስለዚህ ተጠቀሙባቸው። ሐሳባችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩ። አመሰግናለሁ።